አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀና ይችላል፣ በኦባማ ሊቀና ይችላል ነው ፕሮባብሊ ነው አይ ዊሽ ይሄ ሰውዬ ሀገር አረጋግቶ ኢኮኖሚውን አሳድጎ የምንቀናበት የምትቀናው ሰው ሲበልጥህ አይደለም እንዴ? ሰው በስራ ሲበልጥህና በውጤት ሲበልጥህ ትቀናለህ። አይ ዊሽ እኔ አብይ በእውቀት በብስለት በብቃት በሊደርሺፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገይቶ ቢያስቀና አይ ዊሽ ዛት ዋዝ ዘ ኬዝ ነው። እኔ አብይን አፍርበታለሁ፣ አልቀናበትም። ኦሮሞ እንደ አንድ ኦሮሞ እንደ አንድ ኢትዮጵያ ዜጋ አፍርበታለሁ። ይሄንን why are we lying to ourselves? የዛ ሀገር ዜጋ ሆኖ እሱ ሲናገር ጫማ ውስጥ መግባት የማይፈልግ ስንት ሰው ነው ያለው? እነዚህ ደግሞ የተለያዩ ሀገር ምሁራን መሪዎች በየቦታ ባገኘን ቁጥር ያ የእናንተ ሰውዬ ጤነኛ ነው እንዴ ሲሉን እሱ ሚዲያ ላይ በቀረበ ፓርላማ በቀረበ ቁጥር ቴሌቪዥን የሚዘጋ ሁሉ የት እንግባ የሚል ሁሉ ቀናህበት ይልሃል። the guy is embarrassing እንዴ why are we covering up? Probably I'm guilty for a while ይሄን ነገሩን ከበር በማድረግ አብይ is an embarrassment as a leader። በስራው ዲስትራክቲቭ ነው፣ በሚናፈሪ ነው። እንዴት ነው ልቀራበት የምችለው? nothing personal ግን as somebody who came to power on the back of movement I was involved in ከኔ ህዝብና ከኔ ሀገር እንደወጣ አመራር የሚያደርገው ሙሉ የልጅ ስለሆነ አፍርበታለሁ and I feel responsible እና ከዛ ያለፈ አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀና ይችላል፣ በኦባማ ሊቀና ይችላል ነው ፕሮባብሊ ነው አይ ዊሽ ይሄ ሰውዬ ሀገር አረጋግቶ ኢኮኖሚውን አሳድጎ የምንቀናበት የምትቀናው ሰው ሲበልጥህ አይደለም እንዴ? ሰው በስራ ሲበልጥህና በውጤት ሲበልጥህ ትቀናለህ። አይ ዊሽ እኔ አብይ በእውቀት በብስለት በብቃት በሊደርሺፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገይቶ ቢያስቀና አይ ዊሽ ዛት ዋዝ ዘ ኬዝ ነው። እኔ አብይን አፍርበታለሁ፣ አልቀናበትም። ኦሮሞ እንደ አንድ ኦሮሞ እንደ አንድ ኢትዮጵያ ዜጋ አፍርበታለሁ። ይሄንን why are we lying to ourselves? የዛ ሀገር ዜጋ ሆኖ እሱ ሲናገር ጫማ ውስጥ መግባት የማይፈልግ ስንት ሰው ነው ያለው? እነዚህ ደግሞ የተለያዩ ሀገር ምሁራን መሪዎች በየቦታ ባገኘን ቁጥር ያ የእናንተ ሰውዬ ጤነኛ ነው እንዴ ሲሉን እሱ ሚዲያ ላይ በቀረበ ፓርላማ በቀረበ ቁጥር ቴሌቪዥን የሚዘጋ ሁሉ የት እንግባ የሚል ሁሉ ቀናህበት ይልሃል። the guy is embarrassing እንዴ why are we covering up? Probably I'm guilty for a while ይሄን ነገሩን ከበር በማድረግ አብይ is an embarrassment as a leader። በስራው ዲስትራክቲቭ ነው፣ በሚናፈሪ ነው። እንዴት ነው ልቀራበት የምችለው? nothing personal ግን as somebody who came to power on the back of movement I was involved in ከኔ ህዝብና ከኔ ሀገር እንደወጣ አመራር የሚያደርገው ሙሉ የልጅ ስለሆነ አፍርበታለሁ and I feel responsible እና ከዛ ያለፈ